ክልሉ እንደተመሰረተ እዚያ አካባቢ ተፈጥሮ የነበረን ነገር ያየ ሰው ከዛ በኋላ ወደዚህ አካባቢ 3-4 ጊዜ ተመላልሼ መጥቻለሁ። በየጊዜው እድገት እያሳየ የህብረተሰቡ ድጋፍ ከጊዜ ወደ ጊዜ እየሞቀ የመለወጥ የመስራት አቅሙን እያጠናከረ ችግሮች ለመፍታት ያለው ፍላጎት ከጊዜ ወደ ጊዜ በጣም እየጠነከረ በመምጣቱ በዚህ አካባቢ ያለኝ ደስተኝነትን እጅግ በጣም ልገልጽላችሁ ፈልጋለሁ። ደስ ነው የሚለኝ የማረቆ ህዝብ፣ የማረቆ ወጣት፣ የማረቆ ሽማግሌ በመጣውበት ጊዜ ሁላ ለሚያደርግልኝ ክብር ባለፈው ወደ ኔጋ መጥቶ ነጋራድ ጣሚሶ እና የሳቸው ቡድኖች ሽማግሌዎች ኔጋ መጥተው ረጅም ሰዓት ተወያይተን የአካባቢው ችግር መፈታት አለበት ብዬ ተነጋግረን ተመልሰው እዚህ አካባቢ የሰሩት ስራ ዛሬ ለምናየው እንደዚህ ሰፊ ህዝብ ወጥቶ ለመገናኘት አብቅቶናልና እዚህ አካባቢ የጀመርነው የልማት ስራ ተጠናክሮ ይቀጥላል። በደንብ ነው የምናግዛችሁ። ተጠናክሮ ይቀጥላል። ዛሬ የምንጀምረው ሆስፒታል ምንም እንኳን በልዩ ወረዳው አቅም የሚሰራ ቢሆንም ሁላችንም የየራሳችን አስተዋጽኦ እናደርጋለን። በተለይም የምስራቅ ጉራጌ ዞን አስተዳዳሪ እዚህ ያሉ ይሄ ሆስፒታል ተሰርቶ እስከሚያልቅ ድረስ ከነ አቶ ጀማል ጋር ሆነው ሆስፒታሉ የጋራቸው ነውና በገንዘብም በእውቀትም አስፈላጊውን እርዳታ ያደርጋሉ። የማዕከላዊ ኢትዮጵያ መንግስትም ሁኔታዎች በፈቀዱት መጠን ይሄ ሆስፒታል ተጀምሮ እስከሚያልቅ ድረስ ከመንግስት በጀትም ይሁን ሌሎች ልዩ በጀቶች በማፈላለግ ሆስፒታሉ በአጭር ጊዜ ተሰርቶ አገልግሎት እንዲሰጥና ለህዝቡ ተጠቃሚነት እንዲውል የበኩላችንን አስተዋጽኦ እናደርጋለን፣ እናግዛቸዋለን። በደንብ አድርገን ነው ከልብ ነው የምናግዛቸው። በእናንተ በኩል የምፈልገው በአካባቢው የተጀመረው ሰላም ተጠናክሮ እንዲቀጥል ነው። በአካባቢው የተጀመረው ልማት ተጠናክሮ እንዲቀጥል ነው። ይሄ አካባቢ ከዚህ በፊትም ነግሬያቸዋለሁ፣ የልማት ኮሪደር እንዲሆን እንፈልጋለን። ብዙ ፋብሪካዎች ወደዚህ እንዲመጡ እንፈልጋለን። ብዙ ሆቴሎች ወደዚህ እንዲመጡ እንፈልጋለን። በቅርብ ርቀት የሚገኝ ቦታ ስለሆነ ምርቶች ከተመረቱ በኋላ ትንሽ ፕሮሰስ ተደርገው ወደ አዲስ አበባ ቅድም አስተዋቂው እንዳለው ጠዋት ተመርቶ ከሰዓት መርካቶ የሚሆንበት ቦታ ስለሆነ ጠንክራችሁ እንድትሰሩ አሳስባለሁ። ከወንድሞቻችሁ ጋር ያላችሁ ግንኙነት በቅርብ ጊዜ በተሟላ ሁኔታ ተፈቶ ጉራጌ ማረቆ የሚባል ነገር ቀርቶ ሁለታችሁም በጋራ የምትሰሩበትና ሁለታችሁም በጋራ እዚህ ቆሼ ላይ የምታዝናኑበት፣ ሁለታችሁም በጋራ ሴኖ ላይ የምታዝናኑበት፣ ሁለታችሁም በጋራ ቡታጀራ የምታዝናኑበት ጊዜ ሩቅ አይሆንም። ይሄ ነገር እንዲመጣ በጋራ መስራት፣ በጋራ መጠንከር መቻል አለባችሁ። ክፍተት ለሚሰጡ ሰዎች፣ ህዝብን ከህዝብ ለሚያቃርኑ ሰዎች እንደዚህ ተደርገሃል ብለው የኋላ በደል እያነሱ ህዝቡን በህዝቡ ከሚያስነሱ ሰዎች አደብ እንዲገዙ በየቦታቸው ምከሯቸው። የማረቆ ህዝብ የጀመራችሁት የልማት ስራ፣ የጀመራችሁት የአንድነት ስራ፣ የጀመራችሁት የመከባበር አካባቢያችሁን የማሳደግ ስራ እንደ ጎርፍ እንዲፈስላችሁ እመኛለሁ። ፍቅራችሁ፣ አንድነታችሁ፣ ከሌላ ጋር አብሮ የመስራት ልምዳችሁ በቅርብ ጊዜ ለሌላ አካል የምታካፍሉበት ጊዜ ሩቅ አይሆንም። በእኛ በኩል የምናደርግላችሁ እገዛ ተጠናክሮ ይቀጥላል። በእውነት በርቱ፣ ጠንክሩ፣ ሰላም ሁኑ። አመሰግናለሁ።